አድማጭ ተመልካቾቻችን ለዛሬ ያላችሁን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። የአማራ ፋኖ ብሔራዊ ኃይል ከፍተኛ የፖለቲካ አመራር ከሆኑት ውስጥ አንዱ የሆነው ፋኖ ጠበቃ አስረስ ማረዳምጤ ትግል ስለጀመረበት ቀንና ሁኔታ አስተያየቱን ሰጥቷል። በዚህም አስተያየቱ ልክ የትናንት 3 ዓመት ግንቦት 8 2014 ዓ.ም የብልጽግና ገዳይ ቡድን ቤቴን የወረረበት ዕለት ነው ሲል ገልጿል። ከዛን ዕለት ጀምሮ የጫካ ህይወት ጀመርኩ ያለው አስረስ መውደቅ፣ መነሳት፣ መውጣት፣ መውረድ፣ ምሬት፣ ደስታ ሁሉም የትግል ገጽታዎች ናቸው። የተያዘው ትግል እንደመሆኑ መጠን በየጊዜው ስሜትን የሚፈታተኑ የሰውነት ባህሪ የማይቋቋማቸው ዘለፋዎች እንዲሁም የሚገርሙ አድናቆቶችን ማስተናገድ የአብዛኞቻችን አመራሮች እጣ ፈንታ ነው ሲል ገልጧል። ሁሉም መልክ የሚይዘው በጠራይ ትግል መስመራችን ላይ በተመሰረተው ድላችን ላይ ነው ያለው አስረስ በለቀማ በምንገዛው ጥይት አንጡራ ገንዘባችንን አውጥተን በታጠቅናቸው ጥቂት ጠመንጃዎች የምስራቅ አፍሪካን የኃይል አስተላለፍ የለወጠ የፖለቲካና የኃይል ማዕከል ገንብተናል ብሏል። በሚደንቅ የህዝብ ድጋፍ የታጀበውን ተጋድሎ መርተን ከዚህ አድርሰናል። ትግሉ የአጭር ጊዜ ግርግር መስሎት የተቀላቀለው ከማን አንሼ በሚል ፉክክር ራሱን አመራር አድርጎ የቆየው በሌሎች ኃይሎች ግፊት ሜዳውን ያጠበበውና አስቀድሞ አስተላለፉ ከጠላት ብዙም ያልራቀው ቡድንና ግለሰብ እዚህም እዚያም እየተንሸራተተ ነው። የአንዳንዶቹ አሳዛኝ ነው። እንዲህ የተዋወቅን ጉልበታችንን በውስጥ ጉዳይ እንዲባክን ባያደርጉ መልካም ነበር። የሆነ ሆኖ ዳገቱ ላይ መዛል፣ መክዳት፣ በባንዳነት መሰለፍ በየትኛውም ትግል ውስጥ የሚከሰት ጉዳይ ነው። ይሉኝታ ያልፈጠረበት የአብይ አህመድ አገዛዝ ለከዳተኞችና ለባንዳዎች የፈጠረላቸው ሰበብ ወይም ኤክስኪውዝ ህወሓት ጋር ጦርነት ልንገጥም ስለሆነ ከብልጽግና ጎን መሰለፍ ያስፈልጋል የሚል ነው። አዲሱ የማደናገሪያ ስልት መሆኑ ነው። ግልጽ መሆን ያለበት ነገር ይህ ሀገር በተለይም የአማራ ህዝብ ከአብይ አህመድ የቀደመ ጠላት የለውም። አብይ አህመድ አልተሳካለትም እንጂ ከፕሪቶሪያው ስምምነት ማግስት የትግራይ ኃይሎች በአማራ ላይ ለማስመት ያላደረገው ጥረት አልነበረም። አብይ አህመድ እመራዋለሁ በሚለው ህዝብ ላይ ያመፀ መሪ ነው። የሀገሩን ጦር አማራው ላይ አሰማርቶ ዘር መጨፍጨፉ አልበቃ ብሎት የትግራይና የአማራን ህዝብ ሌላ የጦርነት አዙሪት ውስጥ ለመክተት ምራቁን በመዋጥ ላይ ነው ብለዋል። ይህንን አውዳሚ ሐሳብ ተቀብሎ ለአብይ አህመድ የቅዠት እቅድ ማስፈጸሚያ ራሱን ያዘጋጀ ቢኖር የህልውና ትግሉ ጸር ነው። በህዝብ ላይ ሽብር እየፈጸመ ያለው ወራሪ አገዛዝ በነደፈው የጦርነት ፕሮጀክት ተሳታፊ መሆን የሚፈልግ ካለም የነጻነት ታጋይ ሳይሆን የአብይ አህመድ መርሲነሪ መሆን የሚፈልግ ብቻ ነው። የኢትዮጵያ መሪ ተብሎ የተቀመጠው ሰው ሙሉ ጊዜውን የሚያሳልፈው የእርስ በርስ ጦርነቶችን በማዋለትና በማዛባት ነው። ከዚህ የተረፈውን ጊዜ የድሮን ዕቃ ይጫወትበታል። በአጭሩ ከሃዲነትንና ባንዳነትን በዚህ ህወሓት ልንዋጋ ነው በሚል ትርክት መሸፈን የሚቻልበት ጊዜ አብቅቷል። ትግሉን የከዳ ሁሉ ከባንዳነት የተለየ ስም የለውም ሲል አርበኛ አስረስ ማረዳምጤ አስተያየት ሰጥቷል። ለ2 ዓመታት በቆየው የትግራይ ጦርነት ወቅት በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን እየቀረቡ የክልሉ ሁኔታ ሲያስረዱ የቆዩት በኋላም የክልሉ ጊዜያዊ አስተዳዳሪ ተደርገው በጠቅላይ ሚኒስትር አብይ አህመድ ተሹመው የነበሩት አቶ ጌታቸው ረዳ አሁን እንዳሮጌ ቁና ተጥለዋል። ሲመሩት ከቆዩት ፓርቲም ገለል እንዲሉ ተደርገዋል። የአቶ ጌታቸው መገለል በህወሓት ውስጥ ስላለው ጥልቅ ክፍል፣ ፖለቲካዊ አሻጥርና የስልጣን ፍትጊያ የሚያሳይ ነው። ይህ ደግሞ ከጦርነት በኋላ ወደ ማገገም መስመር የገባው የትግራይ ክልል ላይ መጥፎ ጥላውን አጥልተዋል። ከአዲስ አበባ ዩኒቨርሲቲና ከአላባማ ዩኒቨርሲቲ የተመረቁት የህግ ምሁሩ የሆኑት አቶ ጌታቸው ረዳ በትግራይ ጦርነት ወቅት የህወሓት ቃል አቀባይነት ሚና ከመጀመራቸው በፊት የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ሚኒስትር ነበሩ። ደም አፋሳሽ ግጭቱን ያስቀረው የፕሪቶሪያው ስምምነት እንደ አውሮፓ አቆጣጠር መጋቢት 2023 ከተፈረመ በኋላ አቶ ጌታቸው የትግራይ ጊዜያዊ ክልላዊ አስተዳደር እንዲመሩ ተሹመው ነበር። ሹመታቸው በግጭት ለደቀችው የትግራይ ክልል የለውጥ እርቅ፣ ሰላምና አዲስ ምዕራፍ ምልክት ተደርጎ ተወስዶ ነበር። ተስፋው ግን ዘላቂ ሊሆን አልቻለም። ምንም እንኳን አቶ ጌታቸው ክልሉን ለማረጋጋትና ተጠያቂነትን ለማስፈን ጥረት ያደረጉ ቢሆንም በራሳቸው የፓርቲ አባላት ከመጋፋት አላዳናቸውም። የተለያዩ ምንጮች እንዲሁም በተለያዩ ጊዜያት ራሳቸው አቶ ጌታቸው እንደገለጹት ከሆነ በዶክተር ደብረጽዮን የሚመራው ቡድን ከስልጣን እንዲወገዱ ከፍተኛ አስተዋጽኦ አድርጓል። በአቶ ጌታቸውና በዶክተር ደብረጽዮን ቡድን መካከል ያለው ግጭት ተባብሶ ትልቅ ደረጃ ላይ የደረሰው ፓርቲው ምክትል ሊቀመንበሩ አቶ ጌታቸው ረዳን ጨምሮ 14 የማዕከላዊ ኮሚቴ አባላት ባልተገኙበት 14ኛውን ድርጅታዊ ጉባኤ ባካሄደበት ጊዜ ነው። እንደ አውሮፓ አቆጣጠር መስከረም 2024 ህወሓት አቶ ጌታቸው ረዳን ጨምሮ ሌሎች 15 ከፍተኛ ባለስልጣናትን ከፓርቲው አባረረ። ፓርቲው ለመባረራቸው ምክንያቱ አስተዳደራዊ ችግሮች ናቸው ይበል እንጂ ለጉዳዩ ቅርብ የሆኑ ሰዎች በፓርቲው ውስጥ የተፈጠረውን የስልጣን ግብግብ እንደ ምክንያት ያቀርባሉ። አቶ ጌታቸው ረዳ ራሳቸው ተቀናቃኛቸውን በፖለቲካዊ አሻጥር ከመክሰሳቸው ባሻገር የፓርቲው አክራሪ አባላት እንዲታሰሩ ይፈልጉ እንደነበር ይገለጻል። ሞታቸውንም የሚሹ ኃይሎች እንዳሉ ይነገራል። አቶ ጌታቸው ረዳ ከክልሉ ጊዜያዊ አስተዳዳሪነት መነሳታቸውን ስለ ክፍፍሉ እንዲሁም በክልሉና በፓርቲው ውስጥ ያለው ችግር አፍረጥርጠው እንዲናገሩ ድሉን ሰጥቷቸዋል። በፋና ቴሌቪዥን ጣቢያ ቀርበው በሰጡት ቃለ ምልልስ ላይ በህወሓት ውስጥ ተሸሽገው ያሉ አመራሮች
የወንጀል ድርጅት እየመሩ ይገኛሉ ሲሉ ወቀሳቸውን አቅርበዋል። በፓርቲው ውስጥ ስላለው ሙስናና ዘረፋ፣ ህገወጥ የወርቅ ማዕድን ስራ እንዲሁም የሰብአዊ እርዳታ ምዝበራ በዝርዝር ተናግረዋል። በህወሓት ውስጥ ያሉ አመራሮች ከኤርትራ ባለስልጣናት ጋር በመተባበር ክልሉን ወደ ዳግም ግጭት የመክተት ፍላጎት እንዳላቸው፣ ይህም ፍላጎታቸው በተዘፈቁበት ዘረፋና ወንጀል ተጠያቂነት እንዳይመጣባቸው ከመፈለግ እንደሆነ አብራርተዋል። እነዚህ የፓርቲው አባላት በጦርነቱ ወቅት የወሰኗቸው ውሳኔዎች በክልሉ አስገድዶ መድፈር፣ መፈናቀል፣ የጅምላ ጭፍጨፋ ሲሉ የገለጹት አሰቃቂ ድርጊቶች እንዲፈጸም አስተዋጽኦ አድርገዋል ሲሉ ወቅሰዋል። የክልሉ አለመረጋጋት ቀጥሎ በኋላ ላይ የፌዴራሉ መንግስት በጉዳዩ ላይ ጣልቃ እንዲገባ ተገዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓ አቆጣጠር 2005 አቶ ጌታቸው ረዳ ከኃላፊነት በማንሳት በምትካቸው ጄኔራል ታደሰ ወረደን የክልሉ ጊዜያዊ አስተዳዳሪ አድርገው ሾመዋል። ምንም እንኳን አቶ ጌታቸው ረዳ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ተደርገው የተሾሙ ቢሆንም ብዙ ታዛቢዎች አቶ ጌታቸው የፖለቲካ ግዞት ኦር ፖለቲካል ኤግዛይል ነው የደረሰባቸው ይላሉ። አሁን አቶ ጌታቸው ረዳ ሲያገለግሉት የቆዩትን ፓርቲ ዋነኛ ተቺ ሆነው መጥተዋል። በፓርቲ ውስጥም ካለማን አለበኝነት ወንጀል እየተፈጸመ ይገኛል፣ የተቃውሞ ድምጾችም እየታፈኑ ነው ሲሉ ስጋታቸውን እየገለጹ ይገኛሉ። በአቶ ጌታቸው ረዳ ላይ የደረሰው ትግራይ ከጦርነቱ በኋላ የገጠማትን ሰፊ ፈተናዎች ማለትም በክልሉ ለውጥ በማምጣትና ስልጣን በማስጠበቅ መካከል፣ በሰላም ግንባታና ጦረኝነት ሚሊተሪዝም መካከል፣ በግልጸኝነትና ስር በሰደደ የፖለቲካ ቁጥጥር መካከል ያለውን ፈተናዎች በከፊል የሚያሳይ ነው። የአቶ ጌታቸው ረዳ ደጋፊዎች የሪፎርም አጀንዳ በማቀንቀኑ ለውጥ ከማይፈለገው የቆየ ኃይል ጋር እየተጋጨ ነው ይላሉ። ተቾቹ የስልጣን ግብግቡን ለማሸነፍ ያልቻለ ስልጣን ፈላጊ ነው ሲሉ ይተቻሉ። ይሁንና በየትኛውም ጎን ቢቆም የአቶ ጌታቸው ረዳ ከስልጣን መወገድና የህወሓት ተቺ ሆኖ መውጣት በህወሓት ውስጥ ያለውን ስር የሰደደ የውስጥ ተቃርኖ በግልጽ እንዲታይ ያደረገ እንዲሁም የወደፊቱ የትግራይ ፖለቲካ አካሄድ ላይ ጥያቄ እንዲኖር ያደረገ እንደሆነ ያሳያል። ይህን ሁሉ ዓመታት የታገርኩት ጥቂት ሰዎች ትግሉን ጠልፈው የስልጣንና የትርፍ መጠቀሚያ አድርገው ለማየት አይደለም ሲሉ አቶ ጌታቸው በአንድ ወቅት ተናግረዋል። አሁን እንዲገለሉ የተደረጉት አቶ ጌታቸው ረዳ ውስብስብ ሰው ናቸው። ለውጥ አራማጅ የውስጥ ሚስጥር ነጋሪስ ወይስ በውስጥ የፖለቲካ ጦርነት ሰለባ የሆኑ ግለሰብ? ጊዜ የሚፈታው ጥያቄ ነው። መረጃው የመሰረት ሚዲያ ነው። ብልጽግና በትግራይ ያለውን ሁኔታ በእጅ አዙር ከፍተኛ ውጥረት ውስጥ እየከተተው ነው ተባለም። የብልጽግናው አገዛዝ በትግራይ ክልል ያለውን ውጥረት ከፍ ለማድረግና በቀጣይ ለሚደረገው ጦርነት ጥርጊያ ለመስራት ያልተጠበቁ ተግባራትን እየከወነ መሆኑ ተሰምቷል። ለዚህ ደግሞ የነጌታቸው ረዳን የቀደመ መዋቅር ተጠቅሞ በክልሉ ደቡባዊ ዞን የተቃውሞ ሰልፍ ሲያሰናዳ፣ በአጎራባቹ የአፋር ክልል ደግሞ ከፍተኛ ቁጥር ያለው ትግርኛ ተናጋሪ ታጣቂ ኃይል እያሰለጠነ ነው። ነፃ መሬት በሚባል እያደረገ ባለው የወታደራዊ ስልጠና እንቅስቃሴ የቀድሞ አኩራፊ የህወሓት ታጣቂዎችን ጨምሮ አዳዲስ ምልምሎችን በከፍተኛ ገንዘብ በማማለል እያሰለጠነ ይገኛል። ሆኖም ይህ ኃይል ከትግራይ ጦር ጋር ሲነጻጸር እዚህ ገባ የሚባል ባይሆንም የትግራይ ጀነራሎችም የራሳቸውን ሰዎች በዚህ መዋቅር ውስጥ እያስገቡ ነው ተብሏል። በሌላ በኩል ደግሞ ደብረጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለታቸውን ተከትሎ በራያ አካባቢዎች የተቃውሞ ሰልፎች ተካሂደዋል። ሰልፎቹ የጌታቸው ረዳ መዋቅር ያሰናዳቸው ሲሆን የአብይ አህመድ አገዛዝ ደግሞ ከሚዲያ ሰራዊት ጀምሮ እስከ ሎጂስቲክ ድረስ ድጋፍ አድርጓል። ከትናንት በስቲያ የማይጨው ከተማ ነዋሪዎች የደብረጽዮንን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን በዛሬው ዕለት ደግሞ የመሆኒ ነዋሪዎች የተቃውሞ ሰልፍ እያካሄዱ ነው። በተቃውሞ ሰልፉ ላይ የራያ ህዝብ ድምጽ ይቀበር፣ የደብረጽዮን መግለጫ አጥብቀን እንቃወማለን የሚሉ መፈክሮች እንደተሰሙ ይታወቃል። በሌላ በኩል ደግሞ ከህወሓት የተባረሩት አቶ ጌታቸው ረዳ የሚመሩት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ታውቋል። አዲስ የሚቋቋመው የፖለቲካ ፓርቲ የህወሓት መሰረዝን ተከትሎ በትግራይ ክልል ተጽዕኖ ፈጣሪ ፓርቲ ይሆናል በሚል ግምት በአብይና በጌታቸው ፍላጎት የተቋቋመ ሲሆን ይህ ፓርቲ ለቀጣይ ምርጫም ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። ምናልባትም እስከዛው ህወሓት ብልጽግና ጦርነት ውስጥ ገብተው ያለውን አስተላለፍ እስካልቀየሩ ድረስ ማለት ነው። በተመሳሳይ የፕሪቶሪያው ስምምነት አደጋ ውስጥ ነው ሲሉ የዩናይትድ ስቴትስ የፖሊሲ ኤክስፐርት ለሲኔት አባላቱ መግለጻቸው ተወሳል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚው ከአየር መንገዱ በጡረታ ሊሰናበቱ መሆኑ ተሰማ። ተተኪ ዋና ስራ አስፈጻሚ ይሆናሉ ተብለው ከፍተኛ ግምት የተሰጣቸው ግለሰብ ታውቀዋል። የኢትዮጵያ አየር መንገድ በዋና ስራ አስፈጻሚነት ላለመታት የመሩት አቶ መስፍን ጣሰው ከተቋሙ በጡረታ ሊሰናበቱ መሆኑን ምንጮቻችን ነግረውናል። አቶ መስፍን አየር መንገዱን በመሩባቸው ዓመታት ድርጅቱ ግስጋሴውን ሳያቋርጥ በፈጣን እድገት ላይ እንደሚገኝ የሚታወቅ ሲሆን ለበርካታ አስርት ዓመታት ከሰሩበት ተቋም በክብር እንደሚሸኙ ታውቀዋል። ዋና ስራ አስፈጻሚው የሚሰናበቱት ከጡረታ መውጫ ጊዜ መድረስ ጋር በተገናኘ መሆኑ በስፋት ቢገለጽም እርሳቸውን በአየር መንገዱ የንግድ ዘርፍ ኃላፊ አቶ ለማ ያዴቻ ለመተካት ታስቦ የነበረው ገና ከዛሬ 2 እና 3 ዓመታት በፊት እንደነበር ምንጮች ጠቁመዋል። አቶ መስፍን በቀጣይ ቅርብ ወራት በጡረታ ከተሰናበቱ በኋላ አቶ ለማ እንደሚተኳቸው በስፋት እንደሚጠበቅ ታውቋል። የኢትዮጵያ አየር መንገድ የቀድሞ ስራ አስፈጻሚ
አስፈጻሚ የነበሩትና አሁን ላይ በአሜሪካን ሀገር ኤርላይንስ የስትራቴጂ አማካሪ የሆኑት አቶ ተወልደው ገብረ ማርያም ከ3 ዓመት በፊት ከአየር መንገድ መልቀቅን ተከትሎ የተተኩት አቶ መስፍን በስራ ዘመናቸው በርካታ ሽልማቶችን ለራሳቸውም ሆነ ለአየር መንገዱ አስገኝተዋል። አቶ መስፍን ዋና ስራ አስፈጻሚ ከመሆናቸው በፊት ዝቅተኛ ደረጃ ሰራተኛ እስከ ቺፍ ኦፕሬቲንግ ኦፊሰር ባሉ የስራ መደቦች አገልግለዋል። አየር መንገዱን በተባባሪ ኢንጂነርነት የተቀላቀሉት የዛሬ 40 ዓመት ሲሆን እንደ አውሮፓ አቆጣጠር ከ2021 እስከ 2022 ደግሞ የኢትዮጵያ አየር መንገድ በሽርክና ያቋቋመውና መቀመጫውን ቶጎ ያደረገው የአስኪ ኤርላይን ዋና ስራ አስፈጻሚ ሆነው ሰርተዋል። አሁን ላይ የዓለም አቀፍ የአየር ትራንስፖርት ማህበር የቦርድ አባል ሆነው እያገለገሉ ይገኛሉ። በትምህርታቸውም ከአዲስ አበባ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ እንዲሁም ከእንግሊዙ ኦፕን ዩኒቨርሲቲ በቢዝነስ አድሚኒስትሬሽን በማስተርስ ተመርቀዋል። አቶ መስፍን ይተካሉ ተብሎ የሚጠበቁት አቶ ለማ ደግሞ አየር መንገዱን የዛሬ 26 ዓመት በማርኬቲንግ ባለሙያነት የተቀላቀሉ ሲሆን ከዛ ወዲህ በርካታ የአመራር ቦታዎች አገልግለዋል። አሁን ላይ የንግድ ዘርፍ ኃላፊ በመሆን እየሰሩ ይገኛሉ። ከአዲስ አበባ ዩኒቨርሲቲ በሲቪል ኢንጂነሪንግ ዲግሪ እንዲሁም በአሜሪካ ሀገር ከሚገኘው የሚሲሲፒ ዩኒቨርሲቲ በማርኬቲንግ ኮሚኒኬሽን የማስተርስ ዲግሪ አግኝተዋል። ህወሓት ፌዴራል መንግስቱ የፕሪቶሪያውን የግጭት ማቆም ስምምነት በመጣስ በትግራይ ህዝብ በፖለቲካ ድርጅቱ በባለስልጣናቱ በጸጥታ ኃይል አዛዦችና በተቋማቱ ላይ ከፍተኛ የፕሮፓጋንዳ ዘመቻ በማካሄድ ላይ ይገኛል በማለት ዛሬ ባስተላልፈው አጭር መልእክት ከሷል። ህወሓት መንግስት በተለይ በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አማካኝነት የከፈተው የፕሮፓጋንዳ ዘመቻ በትግራይ ህዝብና በዓለም አቀፉ ህብረተሰብ ላይ ከፍተኛ ስጋት ፈጥሯል ብሏል። የፕሪቶሪያው የግጭት ማቆም ስምምነት አንቀጽ 3 ህወሓትና የፌዴራል መንግስቱ ከማናቸውም የጥላቻ ፕሮፓጋንዳ እንዲቆጠቡ ይደነግጋል ያለው ህወሓት ፌዴራል መንግስቱ ከፕሮፓጋንዳ ድርጊቶች ይቆጠብ ሲል ጠይቋል። ኤርትራ ሰራዊቷን ክተት እንዳላወጀችና በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን እንዳልፈጸመች በመግለጽ አሜሪካ በሚገኘው ኤምባሲዋ በኩል ባወጣችው መግለጫ አስተባብላለች። ይልቁንም በቀጠናው ውጥረት ያሰፈነው ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል ወደብ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት ኤርትራ ከሳለች። ኤርትራ ይህን ያለችው የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ላካሄደው የሰሚ መድረክ በሰጠችው ምላሽ ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ወንጀላዎችን አቅርበዋል በማለት የከሰው መግለጫው ለቋሚ ኮሚቴው አስረጂ ሆነው የቀረቡ ባለሙያዎች ለውጣቱ ምንጭ የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውን አጣጥሎታል። ሴናተር ክሪስ ቫን ሆለን በመድረኩ ላይ በኢትዮጵያና ኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለት መናገራቸውን ኤርትራ ጠቅሳለችም። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ የኢትዮጵያ መንግስት በስራቸው ምክንያት ያሰራቸውን ጋዜጠኞች እንዲፈታና የፕሬስ ነጻነትን የሚሸረሽሩ ሕጎችን እንዲያሻሽል ወይም እንዲሰርዝ አዲስ ባወጣው መግለጫ ጠይቋል። ሲፒጄ ከመጋቢት አጋማሽ እስከ ሚያዝያ አጋማሽ በነበረው አንድ ወር ውስጥ ብቻ ኢትዮጵያ ውስጥ 14 ጋዜጠኞችና የመገናኛ ብዙሃን ሰራተኞች መታሰራቸውን ጠቅሷል። የሐረሪ ክልል መገናኛ ብዙሃን አዘጋጅና የቢዮ ፕሮዳክሽን የግል ዩቲዩብ ባለቤት ሙዲን ኦማር በስም ማጥፋትና ሐሰተኛ መረጃ በማሰራጨት ከታሰሩት አንዱ እንደሆነ ሲፒጄ ገልጧል። በሶማሌ ክልል የጅግጅጋ ቴሌቪዥን ኔትወርክ መስራቹ አህመድ አጓን ደግሞ በማነሳሳት ክስ ለ3 ሳምንታት እስር ላይ እንደሚገኝ ተቋሙ በመግለጫው አመልክቷል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።